አስቡት፣ በሌሊት ተኝታችሁ እሳት ከሰማይ ሲዘንብ፣ የምትኖሩበት ህንፃ ከኋላችሁ ሲፈርስ፣ ልጆቼን ይዤ መሮጤን ነው እንጂ ሌላ አላስታውስም ይላሉ በእስራኤል ጥቃት መሃል ቤይሩት ሊባኖስ የሚገኙ ወገኖቻችን። አሜሪካና ኢራን ለ2 ሳምንት የተኩስ አቁም ቢያደርጉም እስራኤል ግን ይህ ሊባኖስን አያካትትም ብላ መጠነ ሰፊ ጥቃት ስትከፍት ነበር። በዚህ አሰቃቂ የጦርነት መሃል ያሉ ኢትዮጵያውያን እናቶች እና ህፃናትስ ምን እየሆኑ ነው? እንዴትስ እየኖሩ ነው? ዛሬ የሊባኖስን እጅግ አሳዛኝ እውነታ ፍርጥርጥ አድርገን እንመለከታለን። እኔ ቼኮ አሌክስ ነኝ። አብራችሁን ቆዩ። እስራኤል የሄዝቦላህ ኢላማ ናቸው ባለቻቸው የዳሂና በደቡባዊ ሊባኖስ አካባቢዎች የከፈተችው ጥቃት ከ180 በላይ ሰዎችን ሲገድል ከ700 በላይ ደግሞ አቁስሏል። በዚህ ሁሉ መሃል ግን ጉዳቱ የሰላማዊ ዜጎች ሆኗል። ቢቢሲ ያነጋገራት አንዲት የ3 ልጆች እናት የሆነች ኢትዮጵያዊት ያለችበትን ስትገልጽ ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። እኛ እየወጣን ነው የምኖርበት አፓርታማ ከኋላችን የወደቀው ትላለች። ድንጋጤው አሁንም ከውስጣቸው አልወጣም። በደቡባዊ ሊባኖስ ሳይድ አካባቢ የሚኖሩ ሌሎች 2 ኢትዮጵያውያንም በመጠለያቸው አቅራቢያ ህንፃ መቃጠሉን ገልጸው ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ብለዋል። ሁኔታዎች ከመሻሻል ይልቅ እየባሱ መምጣታቸውን እና ከቤታቸው የተፈናቀሉ ሰዎች ለ1 ወር ያክል ውጪ መሆናቸው ያስረዳሉ። ታዲያ እነዚህ ከቤት ንብረታቸው የተፈናቀሉ ኢትዮጵያውያን የት ናቸው ያሉት? መልሱ እጅግ ያማል። በጎዳና እና በቤተ ክርስቲያን ተጠልለው ነው ያሉት። ለምን ቢሉ መንግስት ትምህርት ቤቶችንና መጠለያዎችን ሲከፍት ቅድሚያ የሚሰጠው ለራሱ ዜጎች ብቻ ነው። ኢትዮጵያውያኑ መንግስት የራሱን ዜጋ ነው የሚደግፈው፣ ለእኛ ለስደተኞች ክፍት አይሆንም ይላሉ። በአንድ ቤተክርስቲያን የተጠለለች እናት እንዳለችው አካባቢው በ4 እና በ5 ሚሳኤሎች ሲመታ አቧራውና ጭሱ ቤተክርስቲያን ውስጥ ገብቶ ልጆቹ በከፍተኛ ድንጋጤ ውስጥ ነበሩ። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ጥቃቱ ያልታጠቁ ሰላማዊ ሰዎች ላይ ያነጣጠረ ነው ብለው ዓለም እንዲያስቆም እየተማጸኑ ነው። እናቶቹም ውጭ ባለው ከፍተኛ ቅዝቃዜና ዝናብ መንገድ ላይ ድንኳን ጥለው ማደሩ እጅግ ፈታኝ እንደሆነባቸው ይናገራሉ። በዚህ ሁሉ መከራ ውስጥ ግን ኢትዮጵያውያን የራሳቸውን መፍትሄ አግኝተዋል። 170 የሚሆኑ የቤይሩት እናቶች ጽናት ማዘርስ የተባለ ቡድን አቋቁመው እርስ በርስ የተደጋገፉ ነው። በመጠለያ ውስጥ ምግብ ማብሰል ስለማይፈቀድ እነዚህ ጀግና እናቶች የደረቅ ምግብ እርዳታ ተቀብለው በማብሰል ለወገኖቻቸው የቀረቡ ነው። የባንግላዴሽ፣ የስሪላንካ እና የሱዳን ዜጎች ጭምር ከነሱ ጋር በቤተክርስቲያን ተጠልለዋል። እንግዲህ የሊባኖስ ጦርነት ወገኖቻችንን በዚህ ልክ እየፈተናቸው ይገኛል። የዚህ ጦርነት መጨረሻ ምን ይሆን? እናንተስ ስለዚህ አሳዛኝ ሁኔታ ምን ታስባላችሁ? ጸሎታችሁንና ሐሳባችሁን ኮመንት ላይ አስፍሩልን። ቪዲዮውን ላይክ እና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።